ሰላም ውድ አድማጮቼ፣ ይህ ቀስት ነው። ታሪክ የሚዘገብበት እንደ ቀስት በመፍጠን መረጃ የምታገኙበት ቻናል ነው። በዛሬው ዝግጅታችን ስለ አርሰናል እናወራለን። ኑ ወደ ምንጊዜውም ምርጥ ክለብ ወደ አርሰናል በምናብ እንጓዝ። አመሰግናለሁ። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልኩ አሳስባለሁ። ኑ ወደ አርሰናል በምናብ እንጓዝ። አርሰናል ከእግር ኳስ በላይ የሆነ ታሪክ። አርሰናል ብቻ የእግር ኳስ ክለብ አይደለም። አርሰናል ታሪክ ነው። አርሰናል ትውልድ ነው። አርሰናል ሕልም ነው። እንደ ኤሮፓውያን አቆጣጠር በ1886 ዓመተ ምህረት በእንግሊዝ ምድር በወታደሮች እጅ የተመሠረተው ክለብ ዛሬ ዓለምን ያስናቀ ስም ሆኗል። ከዋናው መነሻ ዲያል ስኩዌር ጀምሮ እስከ ዘገነርስ ድረስ አርሰናል ሁልጊዜ ትግልን ይዞ መጥቷል። አርሰናል መደገፍ ማለት ሁልጊዜ ማሸነፍ አይደለም። አርሰናል መደገፍ ማለት በመውደቅም ጊዜ መቆም ማወቅ ነው። እስቲ ያስቡ፣ ሃይቡሪ ውስጥ የተጫወቱ ጨዋታዎች የታሪክ አሰልጣኙ አርሰን ቬንገር ያልተሸነፈበት የ2003 እስከ 2004 ዓ.ም ወቅት ዘ ኢንቪዚብልስ ያ ቡድን እግር ኳስን ጥበብ አደረገው። ኳስ ከእግር ወደ እግር ሲፈስ እንደ ሙዚቃ ይመስል ነበር። ታይሪ ሄነሪ ፍጥነት፣ ዴኒስ ቤካም ጥበብ፣ ፓትሪክ ቬራ ኃይል፣ እነዚህ ሁሉ አርሰናልን አርሰናል አደረጉት። ነገር ግን አርሰናል በታሪክ ብቻ አይኖርም፣ ዛሬም ይተነፍሳል። ኤሜሬትስ ስታዲየም በሰላም ገብቶ በሰላም የሚወጣ የለም። ውስጥ የሚሰማው ድምፅ፣ የተመልካቾች እምነት፣ ኖርዝ ለንደን ፎሬቨር ሲዘመር ያ ክለብ እንደገና እየተወለደ መሆኑን ያሳያል። አርሰናል ለደጋፊዎቹ አንድ ትምህርት አለው። ኔቨር ጊቭ አፕ። ተሸንፈ እንኳን ቁም፣ ተሳስተ እንኳን ተማር፣ ወደፊት ተመልከት። ስለዚህ አርሰናል መውደድ የቀይና ነጭ ቀለም ብቻ መውደድ አይደለም፣ ታሪክን መውደድ ነው። ትዕግስትን መውደድ ነው። ህልምን መውደድ ነው። ዋንስ ኤገነር ኦልዌይስ ኤገነር። አርሰናል ክለብ ነው። አርሰናል ከልብ የወጣ ነገር ፈጽሞ አይሞትም። አርሰናል የልብ ነው። አመሰግናለሁ።